ግፊት ማለት አንድ እናት እርጉዝ ከሆነች በኋላ ባላት የክትትል ወቅት የሚገኝ የደም ግፊት መጨመር ጤናማ ከምንለው በላይ ማለት ነው። ጤናማ የምንለው ግፊት ከ90 በ60 እስከ 120 በ80 ድረስ ሲሆን ሚሊሜትር ኦፍ ሜርኩሪ። ደም ግፊት የምንለው ግን ከ140 የላይኛው ከ140 በላይ የታችኛው የግፊት መጠን ወይም ዲያስቶሊክ የምንለው የግፊት መጠን ከ90 በላይ ሲሆን ከ140 በ90 በላይ የሆነ ማንኛውም የግፊት ልኬት በእርግዝና ጊዜ ከሆነ ደም ግፊት እንለዋለን። አይነቶቹ በሚከሰትበት ጊዜና እንደ እርግዝና ወቅት ይለያያል። በእርግዝና ጊዜ የሚከሰት ደም ግፊት በዋነኛነት ይህ ነው የሚባል የተጠና መንስኤ የለው። ግን ምንድነው ከተለያዩ ጥናቶችና ምርምሮች መላምቶች አሉ። በእርግዝና ጊዜ ሊከሰት የሚችል ደም ግፊት መላምቶቹ ምንድናቸው? አንደኛው በአብዛኛው የእናት ኢሚዩኒቲ የምንለው ወይም ይሄ የበሽታ መከላከል አቅም መጠን የምንለውና ኢሚዩኒቲ የምንለው ሲስተም እርግዝናን የሚቀበልበት ሁኔታ። ሁለተኛው ነገር ደግሞ ምንድነው? የእንግዴ ልጅ አለ በእርግዝና ወቅት። እንግዴ ልጅ ራሱ የሚያመጣቸው ንጥረ ነገሮች ወይም ሆርሞኖች የምንላቸው አሉ። የነሱ ሆርሞኖች መጨመር አሉ። ፕላሴንታል ግሮዝ ፋክተር የምንላቸው አሉ። የነሱ ሆርሞኖች አለ። ሌላኛው ደግሞ ምንድነው? እናትየዋ ከዚህ በፊት ግፊት ከነበራት፣ የኩላሊት ህመም ከነበራት፣ የተለያዩ ደም ስርን የሚያጠቁ በሽታዎች ከነበራት በእርግዝና ወቅት ግፊት መባባስና መከሰት እድሉ ከፍተኛ ይሆናል ማለት ነው። አንደኛው ምንድነው? ከባድ የሆነ የግፊት መጠን በክትትል ወቅት የግፊቱ መጠን ከፍ ብሎ ሊገኝ ይችላል። ክትትል በሚያደርጉበት ሰዓት ግፊቱ ከመጠን በላይ ከጨመረ አንድ ምልክት ሊሆን ይችላል። ሌላኛው ግን ምንድነው? ከባድ የሆነ ራስ ምታት ከወትሮ በተለየ አንዲት ሴት በተደጋጋሚ በቡና መጠጣት፣ እረፍት በመውሰድ ወይም ቀላል የተባሉ በሐኪም የሚታዘዙ የራስ ምታት ማስታገሻዎችን ወስዳ የማይሻል ከባድ የሆነ ራስ ምታት ካላት ያ አንድ አደገኛው የግፊት ምልክት ነው። ሌላኛው ነገር ደግሞ ከባድ የሆነ የክብደት ድንገተኛ መጨመር። ሌላው ነገር ምንድነው? ተደጋጋሚ የሆነ ማስመለስ እና የአይን ብዥታ ከመጣ አንድ ሰው ሁለት ሆኖ መታየት፣ አይናቸው ላይ ጥቁር ነገር ብዥ ያለ መታየት ከመጣ፣ ከባድ የሆነ የጎድን አጥንት ስር ውጋት ወይም ስፔሻሊ በቀኝ ጎን በኩል ውጋት የሚመጣ ከሆነ እነዚህ 4 ያደገኛ ምልክቶች ናቸው። አንደኛው በእርግዝና ጊዜ አስፈላጊውንና ወቅቱን የጠበቀ ክትትል ማድረግ ነው። ግፊቱ አደጋ ወይም ጉዳት ከማድረሱ በፊት አካላችን ላይ ለማግኘት በአፋጣኝ ወደ ሕክምና ተቋም ሄዶ ግፊት መጠንን መለካት መቻል። ቅድመ ግፊት ያላት እናት የሚሰጧት መድኃኒቶች አሉ። ቅድመ ግፊት ላለ እናት በተለይ መከላከያው ምንድነው? ግፊትን መቆጣጠር መቻል። በሚሰጥ መድኃኒት ሊሆን ይችላል፣ በአመጋገብ ሊሆን ይችላል። ጫው ከመቀነስ፣ ካፌን ኮንተንት ያላቸውን ወይም የካፌን መጠን ያላቸውን መጠጦች፣ አልኮል መጠጥ የምንጠጣ ከሆነ እነሱ ነገሮች ላይ አመጋገባችንን የተመጣጠነና ከአልኮልና ከጫው ነፃ የሆነ ከእንደገና ደግሞ ክትትል ያለው የአካል ብቃት እንቅስቃሴ ማድረግ ሊሆን ይችላል። የአካል ብቃት እንቅስቃሴ ለእርጉዝ ሴት ስንመክር ምንድነው? ግዴታ ከባድ ነገር ማንሳት፣ ከባድ አክቲቪቲዎች ውስጥ ኢንጌጅ ማድረግ ላይሆን ይችላል። ቢያንስ በሳምንት ካሉት 7 ቀኖች ውስጥ 3ቱን ቀን ወክ ማድረግ ሊሆን ይችላል። ቀለል ያለ እርምጃ ሊሆን ይችላል። ቀለል ያለ ያውዛው ዱብ አይነት ኤክሰርሳይዝ ሊሆን ይችላል። ካለማቋረጥ በሳምንት ካሉት ከ3 እስከ 5 ቀን ለ30 ደቂቃ ሬጉላር ኤክሰርሳይዝ ማድረግ ክብደት መጠንን ለመቆጣጠር፣ የደም ዝውውርን ለመጨመር ይረዳል። ስለዚህ እነዚህ ነገሮችን ማድረግ ይጠቅማል። ፕሪክላምሲያ የምንለው ላይ ከሆነች ግፊቱን መቆጣጠር የሚያስችሉን መድኃኒት እንጨምራለን። ሌላው ነገር ደግሞ ምንድነው? ትልቁና ወሳኙ ነገር ግፊትን ስናክም ድንገተኛ የእንግዴ ልጅ መላቀቅ ወይም አብራፕሽን የምንለው አለ። ድንገተኛ ደም መፍሰስ የሚያመጣ ጽንስ ሆድ ውስጥ እንዳለ ያ እንዳይከሰት ማግኒዥየም ሰልፌት የምንለው መድኃኒት አለ። ያንን እንጨምራለን። ከግፊቱን ከሚቆጣጠሩልን መድኃኒት ባሻገር ማግኒዥየም ሰልፌት እንሰጣለን። ይህ እንደ ጽንሱ ጊዜና ጽንሱ እንዳለበት ደረጃ ይወሰናል። ጽንሱ ማደግ ከሚችልበት ጊዜ በታች ሲሆን በኢትዮጵያ ፕሮቶኮል መሰረት
አንድ ጽንስ ከ28 ሳምንት በታች ከሆነ ያለው ከእናትየዋ ጋር እንነጋገራለን። በህጉ መሰረት የእናትየዋን ህይወት በማስቀደም ጽንሱ እንዲቋረጥ የምናደርግባቸው ጊዜዎች አሉ። በተለይ ግፊቱ ከበድና ለመድኃኒት መቆጣጠር አስቸጋሪ የሚሆኑበት ሰዓት ላይ ጽንስ እንዲቋረጥ እናደርግ እንችላለን። አንድ ህክምና ዘዴ ነው። ግን ልጁ ማደግ የሚችልበት ግን ሳምባው ያልጠነከረበት ሰዓት በሚሆንበት ጊዜ ደግሞ ምን እናደርጋለን? የእናትየዋን ግፊት የሚቆጣጠሩ መድኃኒቶችን እንሰጣለን። ግፊቱን ከመቆጣጠር ባሻገር ድንገተኛ የእንግዴ ልጅ መላቀቅ የሚከላከልልን ማግኒዥየም ሰልፌት የሚባል መድኃኒት አለ፣ እሱን እንሰጣለን። ሌላው ለልጅ የሳምባ ማጠንከሪያ የሚሆን ዴክሳሜታሶን የሚባል መድኃኒት አለ፣ እሱን ለ48 ሰዓት በእናት በኩል ወደ ልጁ እንዲደርስ ለእናትየዋ እንሰጣለን። ከዛም ደግሞ ክትትል ነው የምናደርገው። እንደ ግፊቱ ሁኔታ አንፃር እናትየዋን ቤት ህክምና አናደርግም። የእርግዝና ግፊት ከፍተኛውን በተለይ ፕሪክላምሲያ ዲያግኖስ ከተደረገበት ጊዜ ጀምሮ እናትየዋ አልጋ ይዛ ተኝታ በቀን ቢያንስ ከ4 እስከ 6 ጊዜ ግፊቷ እየተለካ መድኃኒቶቿ እየተስተካከሉ አስፈላጊውን መድኃኒት ለሷም ለልጇም የሚያስፈልጉትን መድኃኒት መውሰድ መቻል አለባት። ከባድ የሆነ ራስ ምታት በሚያጋጥመን ጊዜ፣ ከባድ የሆነ የሰውነት ክብደት መጨመር በሚኖርበት ጊዜ በተለይ ቅድም ያልኳቸው ተጋላጭ ክፍሎች ካሉን እናቶች በአፋጣኝ አቅራቢያቸው የሚገኝ ሆስፒታል ወይም ጤና ተቋም በመሄድ ራሳቸውን ቼክ ቢያደርጉ ቢታዩ ግፊታቸውንም መሰራት ያለባቸውንም የደም መጠንና እርግዝና በሚኖርበት ሰዓት ደግሞ ክትትላቸውን ሚስ ባያቋርጡ አስፈላጊው ህክምና ለመሄድ የእርግዝና ክትትል ማድረግ ለአንዲት ሴት እንደ አንድ እናታዊ ግዴታ መሆኑን ማስተላለፍ ፈልጋለሁ።